እንደ እስላም እንዴት ነው የምንጠቀመው? አላህ ይህንን ስም አክሴፕት አድርጎታል ወይ የሚለውን ነገር ማወቅ ፈልጌ ነበር። ትርጉሙስ ምንድነው ትክክለኛው? ነሳራ የሚለው ቃል ነው እንትን የፈለከው? አዎ እነማንን እንደሚወክል ምናምን። ኦኬ ነሳራ የሚለው ቃል ያው እንደምትመለከተው ነው። የክርስቲያን ማለት በአረብኛ መሲሂ ነው የሚለው። መሲሂ ማለት ቁባዊ ማለት ነው። መሲያዊ ክርስቶሳዊ ማለት ነው ራሱ ማለት ነው። ለምሳሌ ሐዋርያት ሥራ 11:26 ላይ ደቀ መዛሙርቱ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን ለሚለው የገባው ቃል የአረብኛ ቃል መሲዩን ነው። ቅቧን ማለት ነው። መሲዩን ወይም ደግሞ መሲዩን የሚለው ቃል መሲሂ ከሚለው ቃል ብዜት ሆኖ ነው የሚመጣው። አለቃ ወልደ ክፍሌ መዝገበ ቃላት ላይ በተመለከተው ክርስቲያን ማለት ቅቡ የተቀባ ማለት ነው ብሎ ነው የሚያስቀምጠው። የግሪኩ ቃል ደግሞ ክርስቲያኑስ ይለዋል። ክርስቲያኑስ ማለት ቅቧን ማለት ነው ትርጉሙ ማለት ነው። አምላካችን አላህ ግን ይህንን ቃል አይጠቀምበትም በቁርአን ውስጥ። በሱረቱ ኒሳ ማነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ታስታውስ እንደሆነ ኢሳ ከእርሱ ክህደትን በተሰማው ጊዜ ወደ አላህ ረዳቶች እነማን ናቸው አለ። ሐዋርያቶችም እኛ የአላህ ረዳቶች ነን ብለው አስቀመጡ። በሱረቱ ሷፍ ምዕራፍ 61 ቁጥር 14 ላይ ማየት ይችላል። ተመሳሳይ ላይ ነው። ረዳቶች ለሚለው ቃል የገባው የአረብኛ ቃል አንሷር የሚል ቃል ነው። አንሷር ማለት ነሲር ለሚለው ቃል ብዜት ነው ራሱ። ነሲር የሚለው ቃል ራሱ ነሰረ ከሚለው ቃል ነው። ረዳ ከሚል ነው። ረዳት ማለት ነው። ነስራን የሚለው ቃል ራሱ ነሰረ ከሚል ስራው ቃል የመጣ ነው። ረዳት ማለት ነው። ነስራኒ ማለት ደግሞ ነስራን ለሚለው ገላጭ ቅጽል ነው። ለምሳሌ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 67 ላይ አላህ ኢብራሂም ይሁዲ ወይም ነስራኒ አልነበረም፣ ወደ ቀጥተኛው መንገድ የተመራ ሙስሊም ነበር አለ። ስለዚህ ነሳራ የሚለው ቃል ነስራኒ ለሚለው ብዙ ቁጥር ነው ሆኖ የገባው። እኛ የአላህ ረዳቶች ነን ሲሉ አላህ ምን ብሎ ነገራቸው? ነሳራ ብሎ ነገራቸው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ ስትመለከተው ወደ ሐዋርያትም በእኔና በመልእክተኛ የመኑ በማለት ባዘዝኩ ጊዜ አስታውስ ይላል። ምን ብሎ አዘዛቸው? ሱረቱ ማኢዳ ምዕራፍ 5 ቁጥር 14 ላይ ከነዚያ እኛ ነስራኒ ነን ካሉት ጋር የተበቀ ቃል ኪዳን አደረግን አለ። እነማን ናቸው ያሉት? ሐዋርያቶቹ ናቸው እንደዛ ያሉት። እኛ ያላህ ረዳቶች ናቸው ብሎ ያለው ማለት ነውና ባዘዝኩ ጊዜ አስታውስ የሚለውን አስምረ ከሐዋርያት ህልፈት በኋላ ያሉ ሰዎች ከታዘዙት ከተውሂድ ትምህርት አፈነገጡ። ለዛ ምን አለ? በእርሱም ከታዘዙት ፋንታ ተዉት። ስለዚህ አላህ እስከ ቂያማ ቀን ድረስ በመካከላቸው ጠብና ጥላቻን አደረግን እያለ ይናገራል ማለት ነው። ለምን? ከታዘዙት ፋንታ ሐዋርያቶቹ ካለፉ በኋላ የነበሩት ሰከንድ ጄኔሬሽን ላይ የነበሩት ከታዘዙት ፋንታ በመውጣታቸው ከዛ የተነሳ ምን አደረጋቸው? በመካከላቸው ጠብና ጥላቻ እንዲኖር